ይሄ ኢየሱስ ክርስቶስ ዛሬ እዚህ ለቅሶ ቤት ውስጥ እንዲህ የሚያስለፈልፈኝ እብድ እንዳልመስላችሁ በጣም ስነ ስርዓት ያለ ልጅ ነኝ። የአምስት ልጆች አባት ነኝ። ኢትዮጵያዊ ነኝ፣ ጨዋ ነኝ። ነገር ግን በእናንተ ፊት ክብሬን እስክጥል ድረስ እንደዚህ የሚያስወራኝ የክርስቶስ ፍቅር ነው። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። አምልጡ፣ ከጨለማ አምልጡ። አትቀልዱ፣ አትቀልዱ። የሆነ ቀን አለ እውቀትህ ምንም የማያደርግበት፣ የሆነ ቀን አለ ገንዘብህ ምንም የማያደርግበት፣ የሆነ ቀን ይመጣል ያለህ ኤክስፖዠር ያለህ ኖሌጅ ምንም የማይጠቅምበት አምላክ ብቻ ተስፋ የምታደርግበት ቀን ይመጣል። መጽሐፍ ሲናገር እንደዚህ ይላል፣ የጭንቁ ቀን ሳይመጣ ይላል። ወገኖቼ በጉብዝና ወራት ፈጣሪን አስብ ይላል። ዛሬ ጎበዞች ናችሁ፣ ዛሬ ትሰራላችሁ፣ ትወጣላችሁ፣ ትገባላችሁ፣ ልጆቻችሁ ታሳድጋላችሁ፣ ጤነኞች ናችሁ። በዚህ ጊዜ ይሄ ጌታ ይጠራችኋል። ኢየሱስ ጌታ ነው። ኢየሱስ ይወዳችኋል። ይሄ ወንጌል የፍቅር ወንጌል ነው። ከፍርድ እንድታመልጡ ነው እንጂ ሊፈርድባችሁ አይደለም። ከፍርድ አምልጡ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አናፍርም፣ በዚህ ወንጌል አናፍርም። ወንጌል አሳፍሮ ያውቃል። ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር መላእክት የሚሰግዱለት ስም ኢየሱስ የሚባል ስም። ተንበርክኮ መላእክ የሚሰግድለት ጉልበት ያለው ሁሉ የሚሰግድለት የሚንበረከክለት ኢየሱስ የሚባል መላእክት ፊታቸውን ሸፍነው ጋርደው የሚያዩት አሁን የምነግራችሁ ጌታ ነው። ኢየሱስ ክርስቶስ ከሃይማኖት በላይ፣ ከግለሰቦች በላይ፣ ከሀገር በላይ ነው፣ ከዩኒቨርሲቲ በላይ ስም ካለው ነገር ሁሉ ኢየሱስ ክርስቶስ የበላይ ነው። ኢየሱስ ያድናል።